ተረት ቢተለም ለብሎ ፊደል ቢደገም አንተ ነህ የእውቀት አብነት አንተ ነህ የድንቁርናው ጠላት ጥቁር ሰሌዳ ላይ መሃል የፈለፈልከው እንቁላል በሕይወት መስመር ተዘርቶ ይኸው ይበራል ነፍስ ዘርቶ ቤት እንኳን ቢጠፋ ጥላ ስር ሰብስቦ ሰውን ሰው ያረገው ዕውቀትን መግቦ ለምን ያንስበታል የመምህር ዋጋ ድር ከፋይ ውለታን ጸጋ የአቶ እሸቱ ማሞ ልጅ ቤት ወይዘሮ ደጉ ቤት ነው የምንገኘው። በእንግድነት ነው የምንገኘው። እንግድነቱን ደግሞ ቀጥለን ገብተን እናያለን። እንግዲህ ተመልካቾቻችን ይሄ የአቶ እሸቱ ማሞ የዚህ ከተማ ባለውለታ የነበሩ አሁን በህይወት የሌሉ የአቶ እሸቱ ማሞ ደጉ አበበች ቤት ነው። አሁን በእንግድነት መጥተናል። እስቲ እኔ ሰላም ናችሁ? ሰላም ነው። ሰላም ናችሁ? ገበያ ይሄ የተደረገው አቶ እሸቱ ማሞ በህይወት ባይኖርም እሳቸውን ለማስታወስ በልጃቸው አማካኝነት እሳቸውን ለማስታወስ የተደረገ ፕሮግራም ነው። ይህን ፕሮግራም ያዘጋጀው አቶ ፋሲል ልሳን ወርቅ ነው። ይህንን ለማስታወሻነት ነው። እሳቸው ባይኖርም እሳቸው በህይወት እያሉ የታቀደ ነገር ነበር። አሁን ደግሞ ማስታወሻነቱ በልጃቸው እሸቱ አማካኝነት እንዴት ማስታወሻነቱ እንዲቀጥል ተብሎ ነው። ፎቶ በእርግጥ ትልቅ ፎቶ በባነር የተሰራ ፎቶ በለቅሶ ጊዜ እዛ አዲስ አበባ መጥቶ እዚህ ሌላኛው ደግሞ አለ አቶ ኤርሚያስ ተሾመ ያሰሩት አለ። ያኛው ትልቁ ፎቶ እዛ ነው ያለው። ፎቶ ነስያን የዚህ ተመሳሳይ ፎቶ አዲስ አበባ በልጅነታቸው ተነሱት አለ። በካሜራ እንትን ይላል አለ ፎቶ ተልኳል። እሱ ይሄንን ደግሞ ያሰራው አቶ ኤርሚያስ ተሾመ ነው። እዚህ እያሉ በህይወት እያሉ በማስታወሻነት የሰጣቸው አቶ ኤርሚያስ ተሾመ ነው። አቶ ፋሲል ልሳን ወርቅ ደግሞ ያሰራው የአቶ ፋሲል ይህንን የሚመስል ትልቅ ፎቶና ይሄን ጋቢ አንድ ሳጥን ቢራና ይሄ ደግሞ ዳቦ አበርክቶ እሺ ፕሮግራሙ ዛሬ ነገር ሲል አቶ እሸቱ ጥቂት ወደዛ ወደ አዲስ አበባ ሄደን ኢንተርቪው ለማድረግ ስንል አርፎልናል። ግን ደግሞ ዛሬ ጊዜውና ወቅቱን ጠብቆ ዛሬ መተናል። እስቲ በዲቁጭ ወይና ስለ አባትሽ አንዳንድ ነገሮች ታዋቂ ነች። እንደሚታወቀው ጋሽ እሸቱ የዚች ሀገር ባለውለታ ነው። ትምህርት ቤት፣ መንገድ፣ መብራት፣ ውሃ፣ የተለያዩ ነገሮችን ያስገባው ለዚህ ከተማ ፈርቀዳጅ የልማት አምባሳደር ሆኖ የኖረ ራሱን አሳልፎ የሰጠ ምንም ጥቅም ሳያገኝ በዚህ በቀበሌ ቤት ውስጥ ኖሮ ምንም ነገር ለእኔ የሚለው ነገር ሳይል ያረፈውና እችን ከተማ ደግሞ እንደራሱ በመውደድ ህዝቡን እንደራሱ ልጆች ወንድሞች በመውደድ ነው የኖረው። ወይዘሮ ጉስቲ ስለ አባትሽ ምታለች? የቱ ነገር የሚያልቅ ነው። አልኖረም፣ ቦታሪ አልኖረም፣ በሰው ግን ኖሯል። ሌላ ቀርቶ በሚያስተዳድረው እኛ ልጆች ሆነን የቀበሌ ቤት እንኳን መክፈል የሚያቅተው ሰው ሲኖር ተዋቸው። እነዚህ ሰዎች አሉ እንደ ምስክርም ሰዎችን በአካል እዚህ ሰፈር ላይ ራሱ አሉ። ስለዚህ ተውት፣ እኔ ራሴ ልክፈልም እና እንዳውም የስኳር መግዣ እንኳን ብሎ የሚሰጠን አባታችን ነው። በቃ ሁሌ ያስታውሱታል። ሲያዩኝ ያለቅሳሉ። ምንም ማድረግ አይቻልም። አንኖርም ራሱ በገነከስ ይህ ፕሮግራም ያዘጋጀልን ፋሲል ልሳን ወርቅ ነው። ስለዚህ ፕሮግራሙ እግዚአብሔር ይመስገን ያው ተረስቷል። ሲረዱ አንስታችሁታል። ያሜ ነበር አንዳንድ ሰዎች ሲነሱ ትናንት ሲኖሩ ለራሳቸው ማረፊያ አይደለም ለዝርያ ማረፊያ እየያዙ ሀገር ከሀገሪቷ ላይ በስልጣን ምክንያት እየቆሙ ሲሄዱ የእነሱ ስም ሲነሳ እኔ ያመኝ ነበር። ለምን ይሄ ሰው ማንም እንደ ምድራዊ እንጃ ይቻላል እና ይሄ ነገሩ መሰለኝ። እግዚአብሔር ይመስገን በሰላም ኖሮ እግዚአብሔር በፈቀደበት የሚሄድበት ይሄ ምክንያት ይመስለኛል። የኔ አባት እዚህ ሀገር ላይ ዘመድ አፈርቷል።
ዘመድ አፈርቶ ሁሉ ልጆቹ ናቸው። እኔ ብቻ አይደለሁም። ያው በደቡብ ብፈጠር ነገር ግን የሱ ልጆች በጣም ብዙ ለምን ልጆቹ ማዕት ናቸው። እነሱም ይደውሉልናል። እግዚአብሔር ይመስገን እና ምንም በቃ እንደ ስሙ ነው። በቃ ቱጄ ዛሬ እሸቱ ማሙ ቢባል ቱጄ ልጅ ለምን ስለሚሰማ ብዙ ነው መመስከር የሚችል ነው እና ሀገሪቷን ሀገር ያደረገው ህዝቡን ፍቅር የሰጠው ቅል እንኳን ሲመጣ በቃ እስቲ በፍቅር ነው ልጆች በፍቅር ነው እስቲ በፍቅር ነው ተነጋግሮ ነው መፍታትን እንጂ እንዴት ሰው ለሰው እንዴት ይጣላል? ሲጀመር እንደ ሰይጣን ነው ለምንስ ብሎ ነው የሚቃወመው። እና እንደው ሌላ ቀርቶ ስራ ላይ ነሻው ስራ ላይ ነው ብዬ እንኳን ስለው ልጄ ምንም አላረፍሽም በርቺ ያው ስም የተረፈሽ ነገር ግን የሰው ሀቅ ዶልቴ እንዳልፈሽ ሲቀጥል ደግሞ ያለሽን ነገር ለአንዱ አንቺ ከጠቀት ለአንዱ ስጪ ብሎ የሚመክረን ነው። በቤተክርስቲያንም ቢሆን ያው አባቶች ያውቁታል። ምድር ላይም ሲኖር የመጽሐፍ ቅዱስን ቃል ይዞ ነው የኖረው። እግዚአብሔር ይመስገን። ቶርቶ እንጃ እኔ ያው ከመም ስላለብኝ ነው የምደፈረሰው። ግን ሰዎች ቢመሰከሩለት ደስ ይለኝ ነበር። ስለዚህ ስላሳችሁትም እግዚአብሔር ይመስገን። እግዚአብሔር ይስጣችሁ ላምጣ። ይሄንን ፕሮግራም ያዘጋጀው የአክቶሪስታ ነው። ታውቂዋለሽ ፋሲልን ታውቂዋለሽ? ፋሲል ሳሪ ፖስት ይስፈል ስለ ፋሲል አንድ ነገር አስቡበት፣ ተጨንቆበት ነው ከዚህ ቆይቷል። አስቡ ዛሬ ነገ ሲል ነው ሳይማማለት መቼም ከብሮ ይከብዳል። ዛሬ ነገ ሲል ነገሮች እንትናሉና በህይወት እያለ ነበር እሱ ይሄን ነገር ነው ግን ሞት ቀረውና ጋሸቱ ቀደሙና ህዝቡ ነው ስለ ፋሲልን እኔ ፋሲል ያው በአካልም ባላቅ ሁሌ ያነሳዋል እና የሚረዳው ልጁ ነበረ። ታሞ እንኳን ስሙን አስሬ ሲያነሳ ነበረ እና ሌላ ምንም አይደለም። ልጆቹን ይባርክለት። በወጣ በገባ መድኃኒዓለም አብሮ ይከተለው ነው የምለው። ለምን ብዙ ልጆች አሉ። ይሄንን ግን እናንሳ እስቲ ስሙ ዛሬም እስቲ ይነሳ ብሎ ያለ ሰው ማለት ነው። ያው ስም ብቻ ነው። ስለዚህ እኛ ከስሙ ደግሞ ያው የእግዚአብሔር ድጋፍ ነው የምንፈልገው። ሁሌ ፋሲልን እግዚአብሔር ያኑረውላሉ። እግዚአብሔር ይባርክለት ቤተሰቦቹን በሰራው ላይ ብሩክ ይሆናል። አቶ አለማየሁ አበራ የደብሁ እሸቱ ባለቤት ነው። እንግዲህ ጋሸቱ ቢሞትም ቢያርፍም ልጁ አንድ ልጁ ደግሞ ይሄው ልጆች አፍርታ ባላግብታ ልጆች አፍርታ ነው ያለችውና እስቲ አለማየሁ እስቲ አንድ ስለ እንደዚህ ቦሬ ደረጃ ምንም ጋሸቱ ነው እዚህ ሲመጣ ታውቃለህ? አዎ እዚህ አንተ ጋር እንደሚመጣ እዚህ እንደሚያደር አውቃለሁ ሲመጣ። ግን እስቲ አንድ ነገር ነው እንግዲህ ጋሸቱ አባታችን ነው። እዚህ በመጣ ሰዓትም ያው እኛ ጋር ጎራ ብሎ ዝግታ ባዛር ምናምን ሲኖር ይመጣል። በዛ መጥቶ ቤተሰብ ይጠይቃል። ደግ አባት ነው። ለሁሉም ደግሞ ብዙ ነገር የሰራ አባት ነው። እንግዲህ ያው ባንደርስም በደንብ ባናይም መብራት እንዳስገባ ትምህርት ቤት ሃይስኩል እንዳሰራ እና ብዙ ነገሮች መሰረታዊ ልማቶችን ብዙ ነገሮችን እንዳሰራ ነው የምንሰማው። በዛን ወቅት በፊት ትንንሽ ልጆች ነን። 5-4 ያክል ተማሪ እንደዚህ በሆን ነው ሃይስኩል ትምህርት ቤት በሚሰራበት ሰዓት ላይ እና እሳቸው እንዳሰሩ ነው የምንሰማው። እና ለዚህ ለጉታ እድገት በጣም የተሳተፉ አባት ናቸው። ለእኛ ለሁላችን ደግሞ ደግ አባት ናቸው። እና ይህ ነው በማሳለፍ ደግሞ ስሜታቸው ጥሩ ሰው ናቸው። ያው እሳቸው በህይወት ባሉ ሰዓት ላይ ብዙ ነገር የሰሩ ሰው ስለሆኑ ቀሪ ልጆቻቸውም ደግሞ ያው በህይወት ያለችው ያው እሷ ነች። ሌላ አንድ ነበረሱ የእሷ ታላቅ ነበረሱ በህይወት የለም። እና የምናስተላልፈው እንግዲህ እሳቸው አርፈዋል። ቢያርፉም እነኚህ ከወላጅ ልጆች ምንም አይነት እርዳታ ከእሳቸው ምን ነገር የደረሳቸው ነገር የለም። ምናልባት ባለው አካል ወይም ደግሞ ሌላ ሰው እሳቸው በዚህ ቦታ ከተማ ላይ ብዙ
ብዙ ነገር የለፉ ስለሆኑ ለነኚህ ተወላጅ ልጆች የእሳቸው ውለታ ይሄ አይደለም በሚል ምናልባት በሳቤ ውስጥ አስገብተው እነኚህን ተወላጅ ልጆች ቢረዷቸው የሆነ ነገር ቢያደርጉላቸው አንድ ቅርጽ ቢያደርጉላቸው ፍላጎታችን ነው፣ ፍላጎታቸው ነው። ልጇም እንኳን የግድ ከዛ ምንም ያገኘችው ከአባት ምንም የወረሰችው ነገር የለም። የሚደጋ አባት ደግሞ የግድ እንደው የውታ ህዝብ የውታ ከተማ ህዝብ አንድ ነገር ቅርጽ ያደርጉላት ሀሳብ አለ። ብቸኛ ልጁ ነች ደቡ እኔ እስከማውቀው ድረስ ብቸኛ ልጆች አለ። የጋሸቱ ልጅ ብቸኛ ልጅ ደቡሸቱ ነች። እዚህ ነው ቤቱን አክብረን እሱ ያልኩን እሷ ጋር ማስተሳሰብ ብለን መጣውና ስላከበራችሁ ስላላችሁ እሱ ተተክቶ መገኘቱ ራሱ ትልቅ ነገር ነውና እኔ ጤና ከልጆቻችሁ ይስጥልን። እናመሰግናለን።